ላደርግ አልችልም ማለት ነው። በኋላ ይልቁን አልጋው እንዲረጋ ተፈሪ እንዲነግስ አይደል ያሉት አሉ። ድሃዋ ያልቅስባችሁ፣ የድሃው ጸሎት ነው ሊያቆያችሁ የሚችለውና ድሃዋ ያልቅስባችሁ። እኔ የሚገባኝ አንድ ይሄ ብቻ ነበር እንትኑ ሌላ ብለው በኋላ ሴትዮዋ ያው ፍራንክ ነገር ሰጥተዋቸው ተመልሰው መጡ። ሲመጡ ተፈሪ ማታ ወደ በኋላ ሲመጣ እንዴ ያ ይምጣ ያልሽው እንትን መጣ ምን አደረግሽ ሲል አይ እኔ ምንም የዚህ እውቀት የለኝም እና ችሎታ የለኝም እና ምን አይ እንደው አልጋው እንዲረጋ ተፈሪ ስልጣን ላይ እንዲወጣ ከፈለግሽ ድሃዋ ያልቅስብሽ ብሎኝ ሄደ። ይህን ሰውዬ ጥሩልኝ ጠርተዋቸው መጥቶ ሲያናግሯቸው አይፈሩም። ፊት ለፊት ነው። ባለስልጣኖች ብዙ ጊዜ ይገባቸዋል የሚዋሻቸው የሚያምታታና እውነተኛ ሰው ያውቃሉ። መደደብ ሲጀምሩ ነው ህጎን የሚዋሽ ሰው የሚወዱ እንጂ ብዙ ጊዜ ረጋ ብለው ሲያዩ እውነቱን የሚነግራቸው ይመርጣሉ። በስራ ስለሚያመችም ለምንም